السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة والأخوات ውድ ወንድሞቼ እህቶች ሱረቱል ፋቲሃ ጥሬ ቃሉን ትርጉሙን እያየን ነው። አምስተኛው አያ ላይ ደርሰናል። እሱም እህዲነ ሲራጠል ሙስተቂም የሚለው ነው። እህዲነ ሲራጠል ሙስተቂም እህድና የሚለው ሂዳያ ማለት ነው፣ ምራን ማለት ነው። ሂዳያ ምሪት ሁለት አይነት ነው በመጣው አተረጓጎም። ሂዳየቱ ረሻድ ወሂዳየቱ ተውፊቅ ይባላል። ሂዳየቱ ረሻድ ማለት በመስረጃና በደሊል ማመላከት ማሳየት ወደ ቅኑ መንገድ ማለት ነው። ይሄ አላህ ስብሐነሁ ወተዓላ መጀመሪያ ለነቢያቶች የሰጣቸው ነው ማለት ነው። ከዛን ቀጥሎ ደግሞ ከነቢያቶች እውቀቱን የወረሱ ዑለማዎች፣ ዳኢዎች ሰዎችን በመስረጃ በቁርአን በአላህ ቃልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ወደ ቅኑ መንገድ በመስረጃ የሚያመላክቱበት ሂዳየቱ ረሻድ ይባላል። ሂዳየቱ ተውፊቅ የሚባለው ሁለተኛው ደግሞ እሱ አላህ ብቻ የሚሰጠው ነው። ሐቅን የመግጠም እውነትን የመስጠትና ኢማንን በልቦና ውስጥ የመትከልና የማብራት ሂዳያ የሚሰጠው አላህ ብቻ ነው ማለት ነው። ሐቅን እንድትገጥ ሐቅን እንድታገኝ የሚሰጥህ የሚወፍቅህ አላህ ብቻ ነው። ሂዳየቱ ተውፊቅ ይባላል እሱ። ስለዚህ አሁን እዚህ ላይ የተፈለገው ኢህዲነ ሲራጠል ሙስተቂም ሲባል ጌታችን ሆይ አርሽድና፣ ዱለና፣ ምራን፣ አመላክተን። እንግዲህ አረብኛ ቋንቋ ብዙ ትርጉም ነው አለው። ኢህዲና የሚለው ብዙ ትርጉሞች ነው አሉት። ከዛ ውስጥ ምራን፣ ወፍቅና፣ ሰብትና ማለት ይሆናል። በመራህን መንገድ በእውነት ላይ ቀጥ አድርገን፣ ግጠመን፣ እስከ መጨረሻው ግብ እስከምንመታ ካንተ እስከምንገናኝ ድረስ አስብተን እዛ ላይ ቀጥ አድርገን ማለት ነው። አሁን አንዳንድ ክርስቲያኖች እናንተ ስላልተመራችሁ ነው እንዴ አሁን ምራን እያላችሁ የምትጠይቁት ይላሉ። ምሪት የሰው ልጅ አካሉና ህይወቱ እስከሚለይ ድረስና ከጌታው እስከሚገናኝ ከዚህ ምድር ወደ ሁለተኛው ዓለም እስከሚሻገር ድረስ ሁል ጊዜ ጌታውን ምሪት መጠየቅ አለበት ነው። ምሪት መጠየቅ ማለት ከዚህ ቅኑ መንገድ ላይ እንዳልደናቀፍ፣ ወደ ቀኝ ወደ ግራ ወደ ኋላ እንዳልመለስ አስብተኝ፣ ቀጥ አድርገኝ፣ እዚህ ላይ በዚህ ጎዳና ላይ አቁመኝ፣ ሰባት ስጠኝ፣ ቀጥ አድርገኝ ማለት ነው። ስለዚህ ሙስሊሞች በቀን 5 የግዴታ ሰላቶች ላይ ኢህዲነ ሲራጠል ሙስተቂም ጌታችን ሆይ በዚህ በመራህንና በሰጠህን የእስልምና ብርሃን ላይ ቀጥ አድርገን አስብተን እስከ መጨረሻው ካንተ እስከምንገናኝ ድረስ በዚህ እስልምና ላይ አቆየን ማለት ነው። ሁል ጊዜ ጌታን ምሪትና ሂዳያ መጠየቅ አስፈላጊ ነው ማለት ነው። ለዚህ ነው አርሽድና፣ ሰብትና አው አርሽድና ወወፍቅና ወሰብትና ማለት ነው። ጌታችን ሆይ በዚህ መንገድ ላይ ይህንን እውቀት እንደወፈከን እንደሰጠህን በሱ ላይ ተጨማሪ ሂዳያን ስጠን፣ በሱ ላይ ቀጥ አድርገን፣ በሱ ላይ አስብተን፣ በሱ ላይ ቋሚዎች ካንተ እስከምንገናኝ ድረስ በሱ ላይ ዛውታሪዎች አርገን በእስልምና ላይ ማለት ነው። ማለት ኢህዲነ ሲራጠል ሙስተቂም ባሪያው ጌታ ፊት ለፊት ቆሞ ይሄን ነው የሚጠይቀው ማለት ነው። አያችሁ፣ ኢህዲና ምራን፣ አስብተን፣ ቀጥ አርገን፣ አዘውትረን በዚህ መንገድ ላይ የቱ መንገድ ነው? ሲራጠል ሙስተቂም ቀጥ ያለው አለዚ ዩሲሉና ኢለይከ ወኢላ ጀናቲከ ማለት ይሄ መንገድ እስልምና ወደ አንተ ካንተ የሚያገናኘንና ጀነትን የሚያጎናጽፈንን የነቢያቶች ሁሉ መንገድ፣ ነቢያቶች ሁሉ የመጡበትን መንገድ እስልምና ላይ ቀጥ አድርገን አስብተን ዛውታሪዎች አድርገን ብሎ
አላህን መጠየቅ ነው ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።